ይህ ስራ ሁሉም ሰው ተመዝግቦ ደህና ገንዘብ የሚሰራበት ፕላትፎርም ነው ማለት ነው። እንግዲህ ብዙዎቻችሁ ታውቃላችሁ እና ኋላ አፖች ምን ያክል ገንዘብ እየተሰራባቸው እና ምን ያክል ሰው ተመዝግቦ እየሰራ እንደሆነ ታውቃላችሁ። ይህ አፕሊኬሽንም ከነዛ አፖች ጋር ተመሳሳይ ባህሪነት ያለው በጣም አሪፍ የሆነ ፕላትፎርም ነው ማለት ነው። እንግዲህ ብዙዎቻችሁ ብዙ ፕላትፎርሞችን አይታችኋል፣ ከዚህ በፊት ሞክራችሁም ሊሆን ይችላል። ይሄኛው ግን ለየት የሚያደርገው በጣም አሪፍ ከሚባሉት ፕላትፎርሞች ጋር የሚወዳደርና አሪፍ የክፍያ ስርዓት ያለው ኤጀንት ኮሚሽን እና ለሆስቶችም የተለየ አሪፍ የሆነ ዴይሊ ታስክ ያለው ፕላትፎርም ነው ማለት ነው። ስለዚህ ሁላችሁም ይህን አፕሊኬሽን ዳውንሎድ አድርጋችሁ ተመዝግባችሁ ስራውን መጀመር ትችላላችሁ። ስለዚህ እንዴት እንደምትመዘገቡና የአፕሊኬሽኑን ሊንክ ዲስክሪፕሽን ወይም ኮመንት ሴክሽን ላይ ያስቀምጥላችኋለሁ። አፕሊኬሽኑን ዳውንሎድ አድርጋችሁ መመዝገብ ትችላላችሁ። የአፕሊኬሽን እንግዲህ ስራ የሚጀምረው ብዙዎቻችሁ አሁን ትናንትም የተመዘገባችሁ ልጆች ዴይሊ ታስክ እንዴት ነው የምንሰራው፣ መቼ ነው ክሌም ማድረግ የምንችለው እያላችሁ ነው። ስራውን የሚጀምረው ሰኞ ነው። 3 ቀናት ብቻ ቀርተውታል ማለት ነው። ግን ተመዝግባችሁ ሰዎችን እየመዘገባችሁ መቆየት ትችላላችሁ። ሆስትም ሆናችሁ ኤጀንቶች ተመዝግባችሁ መቆየት ትችላላችሁ። ኤጀንት የሆናችሁ ቲማችሁን ኢንቫይት እያደረጋችሁ ሳብ ኤጀንት እና ሳብ ሆስት እየመዘገባችሁ መቆየት ትችላላችሁ። ሆስት የሆናችሁ ደግሞ ምዝገባ እንደጨረሳችሁ ሰኞ ላይ ዴይሊ ታስካችሁን ትጀምራላችሁ ማለት ነው። ለተከታታይ 7 ቀናት በቀን 6 ሺህ ይሰጣችኋል። ከ7 ቀን በኋላም አሪፍ የሆነ ፐርማነንት ዴይሊ ታስክ ያለው። ስለዚህ ይህ ፕላትፎርም ተመራጭ የሆነው አንደኛ በኦዲዮ ቻት ብቻ ነው፣ ቮይስ ቻት ብቻ ነው። ሁለተኛ ደግሞ እንዳልኳችሁ የክፍያ ስርዓቱና ኤጀንት ኮሚሽኑ አሉ ከሚባሉ ፕላትፎርሞች ተወዳዳሪ ሆኖ የተገኘ ፕላትፎርም ስለሆነ ሁሉም ሰው እየገባበት ነው። እንደምታዩት እዚህ ጋር ኢትዮጵያኖች በደንብ እየገቡ እየሰሩ ይገኛሉ ማለት ነው። ሰዎችንም እየመዘገቡ ይገኛሉ። ስለዚህ እናንተም ቶሎ በጊዜ ገብታችሁ ይህን ፕላትፎርም መመዝገብ ትችላላችሁ ማለት። ከዚህ በመቀጠል እንዴት እንደምትመዘገቡ ነው የማሳያችሁ። ምዝገባውን በደንብ ከመጀመሪያ እስከ መጨረሻ ተከታተሉ። አንድ ጊዜ ቪዲዮውን ሁላችሁም ላይክ አድርጉት፣ ያው ኦንላይን ስራ መስራት ለሚፈልጉ ሰዎች እንዲዳረስ። የአፕሊኬሽኑን ሊንክ ኮሜንት ሴክሽን ላይ ባስቀመጥኩላችሁ እሱን ክሊክ ስታደርጉት ወደ ክሮም ሪዳይሬክት አድርጎ ወደ ፕሌይ ስቶር ይወስዳችኋል ማለት ነው። ፕሌይ ስቶር ላይ ዳውንሎድ እንዳደረጋችሁ ኦፕን ስትሉት በዚህ መልኩ ይመጣላችኋል። ስለዚህ እዚህ ጋር ሪከመንድ የሚደረገው ሳይን ኢን ዊዝ ጎግል የሚላለ በሳይን ኢን ዊዝ ጎግል በሚለው ክሊክ ታደርጋላችሁ። በመቀጠል በዚህ መልኩ የመመዝገቢያ ፎርም ያመጣላችኋል። እዚህ ጋር እንደምታዩት ካንትሪ ትመርጣላችሁ። እዚህ ጋር ስማችሁንም ትመርጡና ከታች ኔክስት የሚላለ ኔክስት የሚለውን በተን ክሊክ ታደርጋላችሁ። ቀጣይ ወደዚህ ፔጅ ይወስዳል። አሁንም እዚህ ጋር ኔክስት ትሉታላችሁ። ኔክስት እያላችሁ ታልፋላችሁ። እዚህ ጋር ጾታ ያስመርጣችኋል። እዚህ ጋር ወንድ የሆናችሁ ሜል፣ ሴት የሆናችሁ ደግሞ ፊሜል ብላችሁ ጾታችሁን ትመርጣላችሁ። እሱን ከመርጣችሁ በኋላ ከታች ኔክስት የሚላለ ኔክስት እንለዋለን። እዚህ ጋር ቼኪን የሚላለ ቼኪን ብላችሁ ታልፉታላችሁ። በመጨረሻ ይሄ ይመጣላችኋል። እዚህ ጋር ኦኬ የሚላለ ኦኬ ብላችሁ ታልፋላችሁ ማለት ነው። ይህን ካደረጋችሁ በኋላ ወደ አፕሊኬሽኑ በዚህ መልኩ ያስገባችኋል። እንግዲህ እዚህ ጋር እንደምታዩት እኔን ማግኘት የፈለጋችሁ እዚህ ጋር አይዲ ከስክሪኑ የምታዩትን አይዲ አለ 14663 የሚላለ እሱን ሰርች አድርጋችሁ ቴክስት መጻፍም ትችላላችሁ ለኔም፣ ወይም ደግሞ ሆስት ናችሁ መመዝገብ የምትፈልጉም ይሄን አይዲ መሙላት ትችላላችሁ ማለት ነው። ኤጀንት ናችሁ መስራት የምትፈልጉ ኤጀንት ለመመዝገብ ደግሞ እዚህ ጋር እንደምታዩት ሚ የምትላለች 3ኛ አይከን ላይ ወደ ፕሮፋይል ፔጅ የምትወስዳችሁ ሚ የምትለውን አይከን ክሊክ ታደርጋላችሁ። ልክ የፕሮፋይል ፔጃችሁ በዚህ መልኩ ሲመጣላችሁ እንደምታዩት እዚህ ጋር ኤጀንሲ የሚላለ ኤጀንሲ የሚለውን ክሊክ ታደርጋላችሁ። እሱን ክሊክ እንዳደረጋችሁ በዚህ መልኩ አፕላይ ቢካም ኤጀንት የሚላለ እንደምታዩት እዚች ጋር አፕላይ የምትለውን ክሊክ ታደርጋላችሁ። ከዛ እዚህ ጋር እንደምታዩት የኤጀንት ፎርም ይመጣላችኋል። እዚህ ጋር ኤጀንሲ ኔም ትሰጣላችሁ። የራሳችሁን ካንትሪ ኢቲ የምትለዋን ትመርጣላችሁ፣ ያላችሁበትን ሀገር ማለት ነው። ከዛ እዚህ ጋር ካንትሪ ኮድ ያላችሁበትን ሀገር ቀይራችሁ እዚህ ጋር ስልክ ቁጥር ታስገባላችሁ። እሱን ካስገባችሁ በኋላ ከታች አፕላይ ነው የሚላለ አፕላይ ነው የሚለውን ክሊክ ታደርጋላችሁ። በዚህ መልኩ ምዝገባ ከጨረሳችሁ በኋላ ኤጀንት የሆናችሁ ሰዎችን መጋበዝና በስራችሁ እየመዘገባችሁ እስከ ሰኞ መጠበቅ ትችላላችሁ። ሆስት የሆናችሁም እንደዚሁ እስከ ሰኞ ትጠብቃላችሁ። ሰኞ ላይ ታስኩ ይጀምራል ማለት ነው። ስለዚህ ኤጀንት የሆናችሁ ሰዎችን ለመጋበዝ ከፈለጋችሁ ወደ ፕሮፋይላችሁ ሄዳችሁ ኤጀንሲ ሴንተር ውስጥ ገብታችሁ ሆስት ሊንክ እና ኤጀንት ሊንክ ታገኛላችሁ። እሱን መላክ ትችላላችሁ ማለት። ይህን ይመስላል አፕሊኬሽኑ። ስለዚህ ሁላችሁም ይህን ስራ በጊዜ እንደጀምሩት እላችኋለሁ። ከዚህ በተረፈ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ለወደፊት አዳዲስ መረጃ ሲኖር በፍጥነት የማደርስበት ቻናል ነው ማለት ነው። እንዲሁም ቪዲዮውን ላይክ አድርጉትላችሁም